ውድ የሶፊ ሚዲያ ተመልካቾቻችን ዛሬ በሶፊ ሚዲያ ላይ እንዴት አድርገን በ5 ብር የወራዊ ድምጽ ጥቅል መግዛት እንዳለብን የምናየው ይሆናል። በመጀመሪያ ማድረግ ያለብን ነገሮች አሉ። እነዛ ነገሮች መጀመሪያ ኢትዮ ቴሌኮም የሚባል አፕሊኬሽን አለ። ያ ኢትዮ ቴሌኮም የሚባል አፕሊኬሽን እዚህ ጋር እንደምትመለከቱት ይህን አፕሊኬሽን ፕሌይ ስቶር ላይ እንገባና ኢትዮ ቴሌ ብለን እንጽፋለን። ኢትዮ ቴሌ ብለን ከጻፍን በኋላ ሰርች እናደርገዋለን። እንደምትመለከቱት የመጀመሪያ ላይ የሚወጣልን ማለት ነው። እሱን ነገር እንከፍታለን። ከዛ ከከፈትን በኋላ እንደዚህ አይነት የፈርስት ፔጅ ያመጣልናል። በመቀጠል እዚህ ጋር የምትመለከቷት ሳይን ኢን የምትለዋ ፓርት ላይ እዚህ ጋር ሳይን ኢን እንለዋለን። እንደምትመለከቱት ስልኩን ካስገባን በኋላ ሳይን ኢን ብለን እንጽፋለን። ለመጀመሪያ ሰዎች ተመዝጋቢ ኮድ ይላካል በዛ ስልክ ላይ ያን ኮድ በዚህኛው ቦታ ላይ የምናስገባ ይሆናል። ከዛም በኋላ ኮንፊርም እንላለን። ከዛ በመቀጠል የተለያየ ሴኩሪቲ ኮድ እንድናስገባ ይጠይቀናል። ያ ሴኩሪቲ ኮድ የተለያየ ሊሆን ይችላል። የተወለድንበት አመት፣ የተወለድንበት አድራሻ፣ ቀን እኛ ደስ ካለን ውስጥ የበርዝዴይ ብዙ ጊዜ ልንረሳ የማንችለውን እናስገባለን። ከዛ በመቀጠል ፓስዋርዳችንን እንሰጣለን። ጀስት ፓስዋርዳችን ቢበዛ እስከ 8 ፓስዋርድ ሊኖረው ይገባል። ካፒታል የሆነ ስሞል ሌተር የሆነ እነሱን ነገሮች ብናስገባ አሪፍ ነው። እዚህ ጋር ኮንፊርም ላይ እንጽፈዋለን። በድጋሚ መጀመሪያ ላይ ያስገባነውን ፓስዋርድ ተመሳሳይ መሆኑን ቼክ እናደርጋለን። ከዛ በመቀጠል ሎጊን እንለዋለን። ኮንፊርም ካልነው በኋላ በተሳካ ሁኔታ ሰክሰስፉል የሆነ ሬጅስትሬሽን አድርገናል። በመቀጠል ስልካችንን እናስገባ። ከዛ በመቀጠል ይሄን ስልክ ቁጥር ካስገባን በኋላ ቅድም የሞላውን ፓስዋርድ እዚህ ጋር ድጋሚ እንጽፋለን። ከዛ ሳይን ኢን እንላለን። ሳይን ኢን ስንል ቴክስት ይገባልናል። ያ ቴክስት አመተን እዚህ ጋር ቬሪፊኬሽናችን እንዲገባ ማለትም ሎጊን እንድናደርግ ይፈቅድልናል። ቴክስት ይገባልናል። ያ ቴክስት ትንሽ ደቂቃ እንጠብቃለን። ያ ቴክስት እንደገባልን አመተን እዚህ ጋር እንጽፋለን። ከዛ ሳይን ኢን እንለዋለን። እንደምትመለከቱት የመጀመሪያ ፊት ቦርድ ዳሽቦርዱን አወጥቶልናል። የቱ ጋር ነው የምንገዛው የሚለውን ነገር ስንመለከት እዚህ ጋር ብዙ አይነት ኦፕሽኖች አሉ። ከነዛ ውስጥ ክሬት ፓኬጅ የሚለው ላይ እንገባለን። ክሬት ፓኬጅ የሚለው ላይ ከዛም መንዝሊ የሚለውን እንመርጣለን። በተፈለግንበት ሰው ለሰው ከሆነ እዚህ ጋር ጊፍት የምንለውን ካልሆነ ለራሳችን በሰልፍ እንገዛለን። በመቀጠል የምንጽፈው ደቂቃ እዚህ ጋር ለምሳሌ እንበልና 30 ደቂቃ ብንል ምን ያህል ፕራይስ እንደሆነ ቼክ እናደርጋለን። ወደ 10 ብር ነው በወራዊ ማለት ነው። በመቀጠል እስከፈለግን ቢበዛ ለምሳሌ አሁን 5 ደቂቃ ብል 1 ብር ከ79 ሳንቲም ድረስ መግዛት እንችላለን። 1 ደቂቃ መግዛት እንችላለን። እንደምትመለከቱት 0.36 ብር ድረስ መግዛት እንችላለን። በተጨማሪ ደግሞ ይሄ አፕሊኬሽን ሌላ ዩዙ ምንድነው ብንል አንዳንድ ጊዜ ዳታዎችን ለመቀየር ስንፈልግ ወደ ከድምጽ ወደ ኢንተርኔት ፓኬጅ ለመቀየር ስንፈልግ ፓኬጅ ሼር ኮንቨርተር የምትላለች ከዛ እዚህ ጋር ኮንቨርሽን አለችው ያለንን ፓኬጅ እዚህ ጋር ይቀይርልናል። እንደምትመለከቱት ይሄን ሁሉ ኦፕሽን በትንሽ ብር ምን ያህል የሚቃጠልብንን የድምጽ ጥቅል መግዛት የምንችልበትን መንገድ ነው። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው።